ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። ይህ ዋትሲም ነው። ምን አዲስ ደግሞ ካላችሁኝ እስኪችን መረጃ ይዤላችሁ መጥቻለሁ። እስኪችን ቀስ ብላችሁ ስሙ። ቪዲዮ ከተመቻችሁ ላይክ፣ የቻናሉም ደግሞ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ እያደረጋችሁ ሂዱ። ያራዳ ልጅ ማማዬ፣ አረ ብራዳ፣ በቃ አይተዋላ። ይሄ ቪዲዮ ካየውን አንተ ጋር ከደረሰ ማለት ነው ላይክ አድርጎ ቪዲዮን ባይመችሽ እንኳ ያራዳ ልጅ ሰብስክራይብ ማድረግሽ ለፊ ይመችሽ ማለት ነው። እና ወደ ገደለው ልግባ። ትናንትና አርጀንቲና እና እንግሊዝ ማለት ነው እንዳይሰሙኝ ማለት ነው አርጀንቲና እና እንግሊዝ የሚገርም ጌም ነው ያካሄዱት ማለት ነው። ኖርማል ጦርነት ብለው በጣም ሃይ ኳሊቲ ያላቸውን ተጫዋቾች አላቸው ሁለቱም፣ ምንም ጥያቄ የለውም። ግን ምንድነው እንዲህ ስሜታው ሊያደርጋቸው የቻለውን የሚለውን እስኪ አንዳንድ መረጃዎችን እናንሳ። እንግሊዝና አርጀንቲና ከድሮውም አይስላንድ የሚባል የፎክላንድ አይስላንድ የሚባል ወደብ አለቻቸውና ድንበር ነገር ማለት ነው ለኔ ይገባኛል የፖለቲካ ክርክር ነበረባቸው፣ የፖለቲካ ኢሹ ማለት ነው። እና ከዛን ጊዜ ጀምሮ በሁለቱ ሀገራት ላይ ኃይለኛ ውጥረት ሰፍኖ ይገኛል ማለት ነው። እና እንግሊዞች በ1833 ላይ ደሴቷን ተቆጣጥረው ከጀመሩበት ማለት ነው እስካሁን ድረስ ቢዙም በ1982 ግን ጦርነት ላይ ገብተው ነበር ሁለቱም በአርጀንቲና እና በእንግሊዝ መካከል። በሰዓቱ የተካሄደውን ጦርነት እንግሊዞች ድል ቢያደርጉ ድል ተነስቻለሁ ብላ አርጀንቲና ግን እጇን አጥፋ አልተቀመጠችም። መግለጫዎችን ታወጣለች። ደሴቶቿ አይስቷ እንደሆኑ ባገኘችው አጋጣሚ ሁላ በጠቅላይ ሚኒስትራቸውም በተለያዩ ነገሮች ይናገራሉ ማለት ነው። ፎክላንድ አይስላንድ እኮ የኛ ነው እያሉ ያወራሉ። እና በዛን ሰዓት በተካሄደው ጦርነት በፎክላንድ ደሴት በ1982 ማለት ነው በአርጀንቲና በኩል በሰዓቱ በተካሄደው ጦርነት 649 ወታደሮች ሞተውባታል። በእንግሊዝ በኩል ደግሞ 255 እንዲሁም ደግሞ በአካባቢው የሚኖሩ ሲቪሊያኖች 3 ሰዎች ሞተዋል ነው የሚባለው። ግን እዚህ ጋር አርጀንቲናዎች ሚዲያው እኛን ከቨር አድርጎብናል የኛ ነገር አልተነገረም የሚሉት 649 ብቻ ሳይሆን ደሴቱ ላይ ያሉ ሰዎች በሙሉ በጣም ብዙ ሰዎች ማለት ነው በእንግሊዝ ተገለውባታል፣ ተረሽነውባታል። በጣም ብዙ በሰዓቱ መረጃዎቹ ተደብቀውብኝ ነው አለች አርጀንቲና። በጣም ብዙ ለ649 ሰዎች እኛ ሳይሆን በጣም ብዙ ሰዎች እንደሞቱባት አድርጋ ነው የምትናገረውና እና በዛን ሰዓት ላይ በተካሄደው ጦርነት እንግሊዞች ድል አድርገው ደሴቷን ይዘዋታልና ትናንትናም ጌሙ ካለቀ በኋላ አይታችሁ ከሆነ ፎክላንድ አይስላንድ የአርጀንቲና ናት የሚል መፈክር ይዘው ነበርና የሀገሪቱ ጠቅላይ ሚኒስትር ግን የአርጀንቲና ማለት ነው የፖለቲካ ኢሹዎች በፖለቲካ ነው የሚፈቱት እንጂ በእግር ኳስ አይደለም፣ ይሄን ነገር ዝም ብዬ አላልፈውም ብሏልና ትንሽ አስገርሟል። የራሱን ተጫዋቾች እንደዚህ ማለቱን አንዳንድ ሚዲያዎች እየዘገቡት ነበርና ግን ምን ለማለት ነው በአጠቃላይ በጦርነቱ 907 ሰዎች ሞተዋል። ለ74 ቀን ነው ጦርነቱ የተካሄደው፣ ግን ለ3 ቀን ከምናምን ቀን ማለት ነው። እና የትናንቱን ጌም አርጀንቲና ድል አድርጋለች። በዚህ ጦርነት የተነሳ ግን ብዙ ሰዎች እንደሞቱባት ነው ትናንትና መፎከሩ ላይ እያሳዩ ነበር የአርጀንቲና ተጫዋቾች። አይስላንድ ደሴተኛ ናት እያሉ ነበረ፣ የሀገሪቷ መንግስትም እንደዛ ብሏል። ግን በጣም ብዙ ነገር እየተወራበት ነው። እስቲል የፖለቲካው እንትን አለ። የእንግሊዝ አሰልጣኝ ቶማስ ቱል ከኃላፊነቱ ተነስቷል። አንዳንድ መረጃዎች እንደሚያሳዩን ከሆነ ዜኔዲን ዚዳንን በእጩነት ከቀረቡት መካከል ውስጥ ዜኔዲን ዚዳን ይዘዋል እየተባለ ነው። እስኪ እንግዲህ እናያለን ምን እንደሚፈጠር ወደፊት። እስኪ ለዚህ ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያደረጋችሁ ለፉ ብያችኋለሁ። ያራዳ ልጅ በአዲስ ቪዲዮ እንገናኛለን። እወዳችኋለሁ።